የሚዋሽ የሚቀጥፍ የሚያታልል የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? አይኖርብንም። ግን ለምደነዋል እንደዛ መሆን አለብን ብለን አይምሯችን። ለዛ ነው የታክሲ ላይ ጥቅስ አይታችሁ ታውቃላችሁ? በፍየል ዘመን ምን አትሁን የሚል ደሞ ታውቁታላችሁ እኮ እናንተ ራሳችሁ። በፍየል ዘመን ምን አትሁን አትችልም እንደዛ። አሁን ይሄ ትልቅ አባባል ነው ያለኛ። እውነቱን እኮ ነው ምን አንላለን? እንትና ልጅ ምናምን ተብሎ የተጻፈ ጥቅስ አንብበ ልክ አይደለም። ግን እኮ ወንጌል የምንኖርባት መርሃችን ግን እንደምትል ታውቃላችሁ? ለሐዋርያት ክርስቶስ እንዲህ ያላቸው በተኩላዎች መካከል እንደ በግ አሳልፋቸዋለሁ ነው ያለው። በግ መሆን ያንተ ድርሻ ነው። ተኩላውን አፍ መዝጋት ደግሞ የዳንኤል አምላክ ድርሻ ነው። እኛ ስለምንፈራ እኮ ነው ታውቃላችሁ? የእግዚአብሔርንም የኛንም ስራ መስራት እንፈልጋለን። የተኩላውንም አፍ መዝጋት እንፈልጋለን። እንደ በግም መኖር እንፈልጋለን። የተኩላውን አፍ መዝጋት የእግዚአብሔር ድርሻ መሆኑን ስንዘነጋና ወይ ከኛ አቅም በላይ ሲሆን ግን እንዴ የምን በፍየል ዘመን በግ የሚዋሽ